በረና እሱ ቀድሞኝ ሳሎን ገብቷል። ከዛ እሱ መጣሁኝና ታክል ገባሁለት ስል ምን አውቃለሁ ሶፋው እግሬን ቀደመኝ። የእውነት ናፈጣን ያደርግሽ። ውይ ኪራ ብታይ ስንት ሌባ መሰለ፣ የተቆለፈ የተሰበረ የተዘረረ ሌባ። ብቻዬን እንዴት ላድርጋቸው? ጎረቤቶቹ ምናምን ሰብሰብ ባረኩኝና አግዙኝ ብያቸው እንደ እህል ክምር እየከመርን ሰው በሰው ላይ እንዲህ እየተከመረ ይዘን አውጥተን የጣልናቸው። እኔ በቃ ይኔና አምቧ በሌለበት ወዲነት ምን ውሸት መስሎ ነው? አረ በጭራሽ በህይወቴ እንዳንቺ ሰው አምኜ አላውቅም። አይ ኒና አይኒና ጭንቅላው እኮ ነው መባል የነበረብሽ። ቆይ ግን ታሪኩ ከየት ነው የሚመጣልሽ? ኒና የሙች እንደው ጥሩ የሚያግዝ ሰው አተሽ ነው እንጂ ቆንጆ ደራሲ ይወጣሽ ነበር። ግን ምን ያደርጋል ሰው ማጣት። አይ ሰው ማጣት። ወይኔ ኒና አንድ ደህና ነገርሽ እግርሽ ነበረች፣ እሷም ተያዘች። አይ መንጦልጦል የለ ምን የለ ቁጭ። አይ ኒና አፍታታችኝ እኮ ጭራሽ ቀመርኳቸው አላለችም። ቆይ ለምንድነው ደስታዬ ከኔ እየጠፋና እየሸሸ እየመሰለኛል? ለምንድነው ከልቤ መሳቅና መደሰት ያቃተኝ? የሆነ የህይወቴ አካል ከኔ የተለየኝ ይመስለኛል። ማን እንደሆነች ባላቅ የራቀችኝ የተለየችኝ ይመስለኛል። ግን ባለሳሳት ጽናት ናት። ግን ደግሞ እሷ እንዴት ለእኔ ህይወት አካል ትሆናለች? እንዴት ቤቴ እስኪያስጠላኝ ብቸኝነት እስኪሰማኝ ትናፍቀኛለች? ምን ስለሆነች? እሷ እኮ እኔን አንድም ቀን ከአሰሪነቷ በዘለላ አይታኝ አታውቅም። አላውቅም። መቼስ ደውዬ ወደ ስራሽ ተመለሽ አልላት፣ ክብሬንማ ዝቅ አላደርግም። እሷ ቢሰማ ቆይ ምን ይለኛል? ምናልባት ደግሞ የራሷ ህይወት ይኖራታል። ግን ደግሞ ማመንና መቀበለው አልፈልግም። ናፍቃኛለች። እሷ ምን እያሰበችው? ምን አይነት ግራ የሚያጋባ ስሜት ውስጥ ነኝ? ሰላም ወዴት ነው? አንተን ስፈልግ አገኘሁ። ምን ነው በደህና ሰምተሃል? ምኑ? ያቺ ወራዳ አንገትን ያስደፋችው ጽናት መምጣቷል። እሱንማ ምን መስማት ብቻ። ከወንዙ ማዶ ሆኜ ውሃ ስትቀዳ አሻግሬው ላይ አይቻታለሁ። ታዲያ ቆይ እንዱ በድንጋይ አትላትም ነበር? እንዴት አድርጌ ወንድሜ። ደግሞ ይህ ከተማ ነው መሰለኝ እንደዚህ ያሳመራት። ሰውነቷ ራሱ ሞላ ሞላ ብሏል። አንተ እንዴት ነው የምታወራው? አንተ እኮ 80 ያለ ባለትዳር እኮ ነህ። አይ እንዲሁ ዝም ብዬ ለወሬ ነው። ኧረ እኔ የምለው በቀለ፣ ቆይ ትወዳታለህ እንዴ? አይ መውደድ ፍቅር ምናምን ሳይሆን ያው ዛኔ አለ አይደል ከሰው ፊት ስላሳፈረችኝ አንገቴ ስላስደፋችኝ እንዲሁ ሊቅን አለብኝ።